የአርባ ቀን እድሌ እኛ ሀገር አባባሎች ደግሞ እንደምን ብዬ እቺን ብርጭቆ ለመሙላት ማለት ነው። የጎደልንን ነገር ሰርተን ያንን ብርጭቆ ላይ ለመሙላት ብዙ ጊዜ በተለይ አረብ ሀገራት ላይ ደርሰን ስንመጣ ያው ከዛ ጋር ባስታርቀው ባይበልጥ እንጠቀምበታለን ብዬ ስላሰብኩ ነው። እቺን ብር ለምን አጣው ብዬ እኔ ስንት አመታትን እዚያ ባከንኩበት ቲቺንግ ማለት ነው። ያ የራሴ ኪሌ ነው ማለት ነው። አሁን ድርጅቱ ስራዬም እሱ ነው። ኮምፒውተር ላይ ነው የምሰራው። አብዲያውን 12ኛ ክፍል ውጤት አልመጣለትም፣ ግን ይመስላል አይመስሉም ማለት ያት የገባችሁን እቺና አጠፋችሁ። ንግድ ክህሎት ተሰጥቶናል፣ ላይፍ ስኪል ተሰጥቶናል። እያንዳንዱ እኛ የሚሰጠን ነገር ተነሳሽነት ማለት ምን ማለት መሆኑን ማሳየት መቻላችሁ ቀላል አይደለም። እሺ የኛ ዋና የፖይንታችን 3 ነገር ላይ ነው። የዚህን ስልጠና ስናዘጋጅ 3 ነገር ላይ ነው። የአንደኛው የሀብትን መለያ መንገዶችን እንድንገነዘብ ነው። ሁለተኛ ደግሞ ያለንን ሀብት እንድንለይ ነው። ሶስተኛው ሀብቶቻችንን እንዴት መጠቀም እንችላለን ማለት ነው። ስለዚህ አሁን 3 ርዕስ አድርገን ነው ያው እናንተም ውስጥ ስላለ አለፍ አለፍ እያረኩኝ እንትን እንላለን ማለት ነው። እሺ እቺኛውን ብርጭቆ የሚያውቃት አለ? ስለዚህ ብርጭቆ የሚያወራል እናውቃታለን ብላችሁኛል። እቤት አይደለም እናውቃት ውስጣችን። እሺ አሁን እቺን ብርጭቆ እንደዚህ ስናያት እኛ የሚገባን ነገር አለ አይደል? መጀመሪያ እኛ እንደ ሰው በተፈጥሮ አይናችን የሚያርፈው የቱ ጋር ነው? የሆነ ነገር ስናይ ለምሳሌ ይሄ ካሜራማን ፊት ለፊታችን ሲቆም መጀመሪያ ምኑ ላይ ነው እኛ አይናችን የሚያርፈው? አረ ልክ እንደዛ እቺን ይኸው እዛም ግድግዳ ላይም በየቀርባችሁ ላይ ተለጥፏል። ሲኛዋን ስናያት መጀመሪያ አይናችን የቱ ጋር ነው የሚያርፈው? ብርጭቆ ጎዶሎ ነው ማለት እኔ በኔ የማስበው የራሴን ጎዶሎነት እንደምን ብዬ እቺን ብርጭቆ ለመሙላት ማለት ነው። በራሴ የመሰልኩት ማለት ነው። አሁን ጎዶሎ ግማሽ ላይ ነች ያለችው ብርጭቆ ሰርቼ እሷ ላይ ለመድረስ ለመሙላት ብዬ ነው የማስበው። ስንፈጠር ሙሉ ሆነን አንፈጠርም። ያው ጎዶሎ አለ። የጎደልንን ነገር ሰርተን ያንን ብርጭቆ ላይ ለመሙላት ማለት ነው። ተፈጥሮ አለው የራሱ የተሰጠው ነገር ጸጋም ሆነ ጤናም ሆነ ሀብትም ሆነ አለ። ግን ሌላውን በስልጠና በትምህርት በእውቀት መሙላት እንደምንችል ብዙ ጊዜ በተለይ አረብ ሀገራት ላይ ደርሰን ስንመጣ ያው ከዛ ጋር ባስታርቀው ባይበልጥ እንጠቀምበታለን ብዬ ስላሰብኩ ነው። በተለይ አረብ ሀገር ላይ ደርሰን ስንመጣ አብዛኞቻችን ሰርተን ምንድን ነው ያደረግነው? ለቤተሰብ ነው ይላል አይደለ? ወይ ደግሞ እዛ ደሞዞቻችን ተበልቶ ነው የመጣው አይደል? ወይ ደግሞ እዚህ ምን መስራት እንዳለብን ሳናቅ ብራችን ምን ብሏል? ባክኗል። ለዛም የመጀመሪያ እይታችን እኛ አይናችን ያረፈው ምን ላይ ሆነ አይደል? እዚህ ላይ ሆነብን። ከዛ ምንድን ነው የሆነው እኛ ከዛ የሌለንን ነገር አየ ነው። ድሮ የለንም እኮ ብር አይደል? እኛ አረብ ሀገር ሳንሄድ በፊት በጣም ጀግነን የማናውቀው ሰው ሀገር ስንሄድ ጀግነን ነው አይደል እንዴ? አይደል? ሰው ማውቀው ሀገር ላይ ማውቀው ምግብ ማውቀው ቋንቋ ቆርጠን እንሄድ ነው አይደል? እዛ ስንሄድ እኛ አልፈራንም ነበር። እዚህ ከመጣን በኋላ ግን አይናችን ምን ላይ ሆነ? እዚች ባዶ ላይ ሆነ። ከዛ እቺን ማየት ምን አረገን? አቃተን። ምናልባት ያጣነው ስንት ብር ነው? 2 አመት ምናልባት ያኔ ደርሰን የመጣም ቢሆን ኖሮ 99 ምናምን አካባቢ ላይ $100 ነው እኔ ሲደሞዚ። 2 አመት ኮንትራቱ ስንት ነው? 2400 አይደል ዶላር ነው የሚሆነው። እሱን ነው ያጣሁት። ቢቀየር ስንት ነው? 1 ነጥብ ምናምን ነው
አይደለ? ያቺን ብር ለምን አጣሁ ብዬ እኔ ስንት አመታትን እዚያ ባከንኩኝ መጥቼ ሌላ አመታትን ወሰድኩኝ በእድሜ ላይ ማለት ነው። ከዛ ከሆነ ሰዓት በኋላ ሁላ ባክኖ ወደ ራሳችን ግን ስንመለስ ለካ ይሄንን አይደለም የሚያጣ ነው። እቺ አትበልጥም እንዴ? አትበልጥም? እስቲ እቺን ያገኘ አሁን ላይ እቺን ያገኘ ውስጡ ያለውን ነገር በኋላ እናነሳታለን። ልክ እኛ ግን ሁሉ ጊዜ የሌለንን ነገር ማየት ስንጀምር ምንድነው የሚመጣብን? ምን ይመጣብናል? ምንም አልጠቅምም አይደል? እኔ ደሃ ነኝ፣ እኔ አረባም፣ እኔ የሰው በታች ነኝ፣ እኔ ደሃ ነኝ ምናምን እንደዚህ ነገር ነው። የአርባ ቀን እድል የኛ ሀገር አባባሎች ደግሞ የአርባ ቀን እድል የሚባል ነገር የለም አይደል? በዓላማ በራዕይ ከተጓዝን እድላችን እሱ ነው የሚሆነው። እንደዚህ አይነት ነገር ነው አይምሮአችን ላይ የሚመጣው። ተሳሳት አይደል? ግን እኛ ቢያንስ ያለን ነገር ምንድን ነው ብለን ወደ ራሳችን ስንመለስ በኋላ እስከ ዳር አንድ የምትነግረን ነገር ይኖራል ማለት ነው። የራሳችን ሀብት ስንል ደግሞ ምን ማለታችን ነው? ራስ ምንድን ነው? ራስ ሲባል ሁሉ ጊዜ ጭንቅላት ነው የሚመጣብና ራስ ሲባልስ ስሜ ማን ነው? ህይወታ እኔ ማለት ነው። የኔ ሀብት ስል የቤተሰቤ ውርስ ያለኝ አይደለም። ምን ማለት ነው? ሁሉ ጊዜ እንደ ሰው ሆነሽ ቆጥበሽ ሰው መሆን። የራሳችን ማንም የማይነካብን የመጀመሪያው ጤናችን ነው። ፈጣሪ የሰጠን እሱ ጤናችን አለ። ሲቀጥል ደግሞ በትምህርትም ወይም በልምድም ያገኘነው እውቀት ሙያ ሊሆን ይችላል። እሱ ነው ሀብታችን ብዬ የማስበው። አሁን ሀብት ሲባል ምንድን ነው? የሚመነዘር ነው አይደለ? ከራስ ያልፋል አይደለ? ሀብት አሁን አንድ ሰው ሀብታም ነው ሲባል ምን ማለታችን ነው? ለሌላ መትረፍ የሚችል ነው። ስለዚህ ጤና ሀብት ነው፣ ምንም ድርድር የለኝም። ወደኛ ያገናኘ ነው ስንሄድ ግን እኛን የጎዳን ያኔ ምን ነበረ? አረብ ሀገር ሄደን ሰርተን መተን እዚህ ገንዘብ አለመያዛችን ከኛ አልፎ ቤተሰባችንን ወይም ያለንን ትዳሮቻችንን ልጆቻችንን እኛ ለነሱ መትረፍ ሳንችል ምን ሆነ አይደል? አሁን ሀብት የሚባለው ነገር እሱ ጋር ይመጣል ማለት ነው። ስለዚህ እኛ አሁን እናንተ ሀብት አለን ስንል ከስራ ጋር ማገናኙ። ለምሳሌ እኔ ያለኝ ውስጤ ስኪልም ሊሆን ይችላል አይደል? የስራ አቅም ሊሆን ይችላል። ለምሳሌ አንድ ሴት ከኛ ስታፍ መሀል አሁን ሰናይት ቡና በጣም ጎበዝ ናት። አረብ ሀገር ቆይታ ነው የምታችሁ። ጎበዝ ናት በጣም። አሁን እኔና ሰናይት እኩል ሄደን ቡና ቤት ብንከፍት እኔ መስራት አልችልም። ይሄ ሰናይት ውስጥ የተቀመጠ የራሷና የራሷ ሀብት ብቻ ነው። እንዴት ማፍላት እንዳለባት እንዴት እሷ ታውቀዋለች። በቃ ስትሸጥ ራሱ በጣም በፓሽን ናት። በቃ እንደዚህ ትላለች። ሳቋ ምናምኗ ይሄ ምንድነው? ውስጥ ያለው የራሷ ሀብት ነው። ወደ ቢዝነስ ቀይረዋለች አይደል? ስኪል ነው። ስለዚህ ምን ያመጣላታል? እኔ ያለኝን ነገር ምናልባት ሀብታም የምንሆንበትን መንገድ ወይም ገንዘብ የምናገኝበትን ነገር ፎከስ ስናደርግ ከእኔ ጋር አብሮ ሄዳሉ ወይም እኔ እችላለሁ ወይም እኔ ውስጥ አለ ወይ እችላለሁ ወይ አድርገዋለሁ ወይ አይደል የሚለው ነገር ከሱ ጋር ያገናኘን ከራሳችሁ ሀሳብ ውስጥ ራስ ማለት ራስን በራስ ማስተዳደር ወይም ደግሞ የራስ ክህሎት፣ የራስ ተሞክሮ፣ የራስ ተነሳሽነት ደግሞ ከሌላም የምንወስደው ደግሞ ልምድ ደግሞ ሊኖረን ይችላል። እዛ ጋር ያለችው ፓዝሏ ትታያቸዋለች። እቺኛው ይሄኛው ይሄን ስታዩት ምን ይመጣላችኋል? እሱ ሲታየን እኔ አሁን ያለኝ ስኪሌ ማለት ነው። እዚህ ሀገር እያለው ህፃናት የለም እዛ ትምህርት ቤት ሰራ ነበረ። ፈርስቷን አንደኛ ተምሬ ቲቺንግ ማለት ነው። ያ የራሴ ስኪሌ ነው ማለት ነው። የራሴን ምሰራውን ለሰዎች ማካፈል ማለት ነው። የራሴን ችሎታ እያንዳንዱ ስለ ሀብት ያብራራችሁት ምንም የሚጣል የለውም። በቃ ልክና ልክ ነው። ጤናም ሀብት ነው አይደለ? ሁሉም ነገር ሀብት ነው።
እዚች ፓዝል ላይ ግን ስንመጣ እችኛዋን ፓዝሏን ስናያት ፓዝል ማለት እችኛዋን ይሄ የሚገጣጠም አይደለ? ይሄ የሚገጣጠም ብዙ ጊዜ አይምሯችን ውስጥ ያለ ነገር በተለይ ከዛ ስንመጣ የሆነ ብትን ያለ ነው። ልክ ከዛ ልንመጣ አካባቢ የሆነች ብር ካለን ምን ያዋጣል ስንል እኔ ያዋጣኝን ላንቺ እነግርሻለሁ። አብዲ ይሄ ሙዚቃ ያዋጣል ይልሻል። እሱ ያዋጣው እሱ ነው። እዛኛ በቃ ተበታትነን ያለ ነው። ምክንያቱም ምንድነው የግል ሀብታችንን እኛ አላየንም። ምንድነው እኔ ብሰራ ውጤታማ መሆነው ምንድነው ውስጥ ያለውን ነገር አውጥቼ በመነዝረው ገንዘብ ማገኝበት ከኔ አልፎ ሌሎችን ማገዝበት የሚለውን ነገር አናየም። ለዛ በትንትን ያለ ነው። ለዛ ምን ይፈልጋል? ከማንም ይልቅ በጣም ማምንበት ነገር እኔ በተለይ እኔ የቢዝነስ አማካሪዎች አሉ እንደ ሀገር በትልቅ ደረጃ አይደለም። ከነሱ ይልቅ ግን እኔ መጀመሪያ ራሴን ነው የምሰማው። ከዛ ውስጤ የሚለኝን ማምንበትን ነገር መጀመሪያ እሱን ይዤ ውስጥ ያለኝ ምንድነው ብዬ ከዛ በኋላ ወደ እነሱ እጠጋለሁ። እንትናን ወይም ራስ በራሳችን ሳይሆን የግል ሀብቴ ምንድነው ውስጣችን ያለ አይደል? ምን ይፈልጋል? ራስን ማዳመጥ። ቅድም ያየናት አለች ግማሽ ሙሉ ግማሽ ባዶ። እኛ አይናችን እዛ ላይ አርፎ የራሳችንን ነገር ግን እያጣነው ነው ያለነው። እየተበታተንን ነው። የግል ሀብቴ ግን ምንድነው ብዬ ሳስብ እስከ ዳር አንድ ልምድ ትሰጠናለች። እዚህ ላይ እንቆምና ማለት ነው። ከእስከ ዳር ቀጥዬ እኔ እቀጥላለሁ። እስከ ዳር ወደዚህ ጋብዛታለሁ። እንዴት አላችሁ? እስከ ዳር እባላለሁ። እኔም ከምሳሌ ነው የመጣሁት። ተመላሽም ነኝ። ቤሩትና ኩዌት ነበርኩኝ። እኔ ውስጤ ያለው ነገር ኮምፒውተር በፊት ሳልሄድ በፊት አረብ ሀገር ኮምፒውተር መማር ፈልግ ነበረ። ባለማስተዋልና ድሉን ባለማግኘት ወደ አረብ ሀገር ሄጃለሁ ሳልማር። ስመጣ ግን ውስጤ ያለው ነገር ስለሆነ የኔ የምለው ሀብት የግል ሀብት ማለት ይሄ ነው። ውስጣችን ያለው ጭንቅላታችን ውስጥ ምንድን ያለው ያንን ነገር ማወቅ ማብሰልሰል መጀመሪያ። ከዛ ያንን ነገር ውስጣችን ያለውን ነገር ማውጣት። እኔ በጣም መማር ፈልግ ነበር። ስመጣ በዚህ ድርጅት አማካኝነት እድል አግኝቼ ተማርኩ። ኮምፒውተር የምፈልገውና የምወደው ነገርም ስለሆነ እየገባኝ ደስ እያለኝ ተማርኩኝ። አሁን ድርጅቱ ስራዬም እሱ ነው። ኮምፒውተር ላይ ነው የምሰራው እና ውስጣችን ያለውን ነገር ማወቅ ጭንቅላታችን ላይ ያለውን ነገር ብናብሰለስለው ውስጣችን ያለው ነገር ሲሆን ማንም ሳይገፋን በራሳችን ግፊት ተነሳስተን የምናደርገው ይሆናል ማለት ነው። እና ያው አለማስተዋል ነው እንዳልኳችሁ። ውስጣችንን መጀመሪያ ማዳመጥ፣ ጭንቅላታችን ውስጥ ያለው ምንድነው የምንፈልገው የሚለውን ማወቅ። እሱን ካወቅን የምንሄድበት ነገር አይቸግረንም። መሄድም ስንፈልግ ወደ አረብ ሀገር የምንሄድበትን አላማ ማወቅ። ዝም ብለን ገንዘባችን መባከን የለበትም። ቤተሰብ እንረዳለን፣ ግን በምን መልኩ የሚለውን ሁሉን ነገር አጥንተን ከሄድን ስንመጣም አንቸገርም። ስንሄድም እዛም መቆጠብ ያለብንን ቆጥበን ስንመጣ እዚህ ምንም ነገር አይደርስብንም ማለት ነው። አመሰግናለሁ። እስከ ዳር ድሮ ልጅ እያለች የነበራትን ነገር አረብ ሀገር ሄደች። እዛ ግን እዚህ ያጣችውን ነገር ሳይሆን ውስጡ ያለውን ነገር ግን ስትፈልግ አገኘችው። አሁን ላይ እየሰራችበት አልፋ ይኸው ለእናንተም ተርፋ እያወራች ነው ያለችው። እዚህ ላይ ቅድም ያነሳችሁትን ነው በቃ ሀብት ቅድም ያላችሁት ነው። ልዩ ችሎታ፣ ጤና፣ ቤተሰብ አባላት፣ ቁርጠኝነት፣ በስራ መተማመን፣ የትምህርት ሁኔታ፣ ቀና አስተሳሰብ፣ እድሜ ስንል አሁን ለምሳሌ በሁለት መክፈል እንችላለን። ለምሳሌ ወጣት ቀሪው እድሜው ምኑ ነው? ሀብቱ ነው። አሁን አብዲ ተነስቶ ተስፋ ቆርጫለሁ ቢለን እንሰማዋለን? አብዲ አሁን 12ኛ ክፍል ውጤት አልመጣለትም፣ ግን ይመስላል በአሁኑ ማለት ነው አልመጣለት አይመስልማ? የሆነ ድርጅት ይመራል አይደል? ዘላለም የባለፈው አመት አልመጣለት አይመስሉም አይደል? ምክንያቱም ቀሪው እድሜያቸው ምናቸው ነው? ሀብታቸው ነው። መጀመሪያም ትምህርት ላይ እያሉ ደግሞ ውስጣቸውን ያለውን ነገር ሲፈልጉ ነበር። ዛሬ ላይ እየሰሩበት ነው። እሺ ጎልማሳ ደግሞ ምንድነው ሀብታቸው? እስቲ
ጎልማሳ በሚለው ያው ከእድሜያቸው ካሳለፉት ነገር ለእኛ ራሱ ትምህርት ይሆኑናል እነሱ ማለት ነው። እኛ ማናቃቸውን ነገሮች እንድናቅ ይረዱናል። ያው በራሴም ስላዩ ማለት ነው። ስለዚህ የትኛው እድሜ ላይ ብንሆን እኛ ምን አለ ማለት ነው ሀብት ነው አይደል? በዓለማችን ላይ እኔ በጣም የምናደንቃቸው ታውቋቸዋላችሁ። በዓለማችን ላይ ለዚህ በምሳሌነት የሚቀርቡ ለምሳሌ የአሜሪካዊቷን ብንወስድ ኦፕራን የሚያውቃታል። ኦፕራ አያቷ ምን ነበሩ? የቱ ሰራተኛ ነው? አገልጋይ። ኦፕራ እስከ 14 ዓመቷ ስንቴ ተደፍራለች? 3 እሷ አይደለም የሚገርመው አርግዛለች። በ14 ዓመቷ ሞቶባታል አይደል? ህልሟ ምን ነበር ግን እሷ 14 ዓመት ልጅ ማለት መቼም ዲግሪ ፒኤችዲ ያላት አይደለች። ግን ውስጧ ምን ነበረ? ታላንት አላት። የማቅረብ አይደል? ሚዲያ ላይ መስራት ፋሽን ነበረ። አሁን አይደለም 3 እኛ አንድ አረብ ሀገር ሄደን የ2 ዓመት ብራችን ተበልጦት እዚህ ተሰባብረን ቁጭ ብለን እንደዛ ስናደርግ ነው የከረምነው አይደል? ትንሽዬ ብር ነው። ግን እንደ ሴት ሳወራችሁ ሴት ልጅ ይሄ ነገር በጣም ልቧን የሚሰብራት ነገር ነው አይደል? 3 አንድ አይደለም 2 3 ከዛ ሲታለፍ በጣም ከባድ ነው። ግን ያ ሁላ ቻሌንጅ አልፋ ምን ላይ ነች? የራሷ ሾው አላት አይደል? ሾዋን ራሷ ናት ታስተዳድር። ወደ ሀገራችን እንምጣ። ኃይሌ ገብረስላሴ ምን ነበር የራሱ ነገር? ጤናው ሩጫው አይደል? ኃይሌ አልተኛም። በእርግጠኝነት ለሊት ተነስቶ ምን ያደርግ ነበር? ለማሻነፍ ለሊት እኛ ለጥ ብለን 2-3 ብርድ ልብስ ደርበን እንልና አሁን የኃይሌ ያለው ነገር ጠቅላላ ሁላችንም የሚያስቀና ነው፣ ግን ዋጋ ከፍሏል። ከዛ ጤናው ግን ያለቀ ሴት ምንድን ያደረገው? ቢዝነስ ነው አይደል? ክሬት አድርጎ ሪዞልት አለው። ስንት ነገር አለ? 2-3 ነገር እኔ እንኳን ማቀው ማለት ነው። ስለዚህ እነዚህ ለህይወታችን ምሳሌ የሆኑ ሰዎች ናቸው። አንድ ነገር ብቻ እንደ ምሳሌ እንዲሆናችሁ እንዴት ነው ታዲያ እኛን ሀብት ለመጠቀም እንቅፋት የሚሆኑብን ነገር አሉ አይደል? አሉ ብቻ በተለየኛ እኛ እንቅፋት የሚሆኑብን ነገሮች አሉ። እቺ ቅድም ብርጭቆ ምሳሌ ስንወስድ እንደማን ነው ምሳሌ ወሰድና? እንደ ራሳችን ነው አይደል? ከዛ ምንድነው ያደረግነው? ግማሹ ምን አለን? ያለን ነገር ነው አለን። ግማሹ ምን አለን? የሌለን ነገር ነው አለን። ከዛ ምን ላይ ደረስን? ተግባባን ከእናንተ ጋር ያለን ነገር እኛ ብናይ የሌለንን ብንተው ምን እናደርጋለን? ውጤታማ እንሆናለን፣ ከራሳችን እናልፋለን አለ። እነዚህ ነገሮች ግን እንዳናይ ደግሞ አሉ ብቻ የሚይዙ ነገሮች አሉ አይደል? ለምሳሌ ይሄ እኛ ነን። ይሄ ማለት እኛ ፒውር፣ ይሄኛው ውሃ ነን ማለት ነው። ይሄ እኛ ነን። በቃ እኛ ውስጥ ያለ አረብ ሀገር ሳንሄድ በፊት ቀና ነገር ነው። ስንሄድ ገና ቪዛ መጣ ሲባል በቃ ቤተሰቤ እንደዚህ አድርጌ እንደዚህ ብለን አይደል ደስ ብሎ እንሄድ ነው ስንሄድ ማለት ነው። ልንመጣ ስናስብ ሻንጣ ቋጥረን ለጎረቤት ሳይቀር ድሪያ ሽቶ ቋጥረን የመጣን ይሄ እኛ ውስጥ ያለ ነው። እዚህ ከመጣን በኋላ ግን የመጀመሪያ እኛ ጋር ያለ ቤተሰብ ገንዘባችንን ምን አደረገው? አጠፋው አይደል? ከዛ ምን ሆነ? ያት የገባችሁን እቺና አጠፋችሁ። አሁን የነበረውን ውሃ አይታችሁታል። ሙሉ ነው የገባችሁት። ምንድነች? አጠፋችሁ። ስለዚህ እኛ ውስጣችን ያለውን ነገር ግን ለማየት ምን ማድረግ አለብን? ያቺ የገባችሁን እቺን የምታክል ነገር እሷ ካልወጣች ምንም አይነት የስኬት ማማ ላይ እኛ መውጣት አንችልም። ግን ምን ይፈልጋል? ለምሳሌ እዚህ መጠለያው ስንት ዓመት ቆይታችኋል? ከአረብ ሀገር መታችሁ ስንት ጊዜ አባክናችኋል? ምን ማለት ነው? አመታት ማለት ነው። የገባችሁን ውሃ የማይታየው ሰው እንዳይኖር ይዋት መውጣት አለባት። ይሄ ማለት በስልጠናም ሊሆን ይችላል አይደል? እዚህ የሚሰጠን ስልጠና ሊሆን ይችላል። የንግድ ክህሎት ተሰጥቶናል፣ ላይፍ ስኪል ተሰጥቶናል። እያንዳንዱ እኛ የሚሰጠን ነገር ይሄ ማለት ነው። ይሄ የምንወስደው ስልጠና ከኛ የምትወስዱት ልምድ ይሄ ጉልጉል እያደረገ እያወጣው ይሄዳል ማለት ነው። ተመለሰ አይደል? ግን የገባችሁ እችን የምታክል ነገር ነች። ምን ያህል ነው ውሃ የጨረስነው አይደል?
አንዱ ለዛ ምን ይፈልጋል በደንብ እኛ የምንፈልገው ውስጣችን ያለውን አቅም ከሆነ ኃይለኛ ነገር መክተት አለብን ማለት ነው። ያ የገባው ነገር እስኪወጣ እንደዚህ ማለት ነው። ትንሽ የተረዳችሁኝ ይመስለኛል። አመሰግናለሁ። በጣም አመሰግናለሁ። ግን ጥያቄ ካለ በተለይ ደግሞ ከዚህ ይሄን ተምሬያለሁ የሚል ነገር ብትሰጡልኛ ይሄንንም ብታስተካክሉ ብትሉን አስተያየት ብቻ ብትሰጡን፣ ጥያቄም ካለ ጥያቄ ስልጠና እየሰለጠንን ነው። ግን ዛሬ ደግሞ ያው የበለጠ ደግሞ በራሴ ልብ ውስጥ የሚገባ ነገር ነው እንትን ያልኩት። እዛ ነው። በርቱ፣ ቀጥሉ። እናመሰግናለን። በጣም ተግባራዊ በሆነ በጣም ሊታይ በሚችል ምሳሌ ነው ያቀረቡላችሁ። ዋናው ነገር ምንድነው? ከራሳቸው ተሞክሮና ልምድ በመነሳት ነው ብዙ ነገር የሚሉትና እርግጠኛ ነኝ እናንተ ውስጥ እነዚህ ነገሮች የሉም አይደለም። አሁን በአብዛኛው እንደ ሰው ልጅ አቀናብረን አሰባስበን አናስባቸውም ብዙዎቹን ነገሮች። ቅድም ያሳየችን ማይንድ ሴት የአይምሮ አቀማመጥ አለ፣ እዛም ሀሳብ አለ። ግን እንትኑን ይሄ ጫወታውን አንገጣጥመው። ስለዚህ ባለመገጣጠማችን በአብዛኛው የሚታየን ጎዶሎ ነገር ነው እና ያ ጎዶሎ ነገር ደግሞ ቅድም ስንባባል እንደነበረው መንግስትን ማማረር፣ ቤተሰቦቻችንን ማማረር፣ እራሳችንን መውቀስ ስለሆነ በስነ ልቦናም ወደኋላ ይጎትተናል እና በዛ የተነሳ እንደነ ህይወት ለምሳሌ ለማደግ የሚያስችሉንን በሮቻችንን መክፈት አንችልም። እንደዘጋ ነው ጥብቅ አድርገን እንደያዝነው ነው የምንቆየውና ያ በጣም አደገኛ ነው። ቅድም አሁን ስንነጋገር የነበሩ እንትኖች አሉ፣ ማማረሮች ነበሩ። መንግስት አይረዳንም፣ ቤተሰቦቻችን አይረዱንም። ለምንድነው ቤተሰቦቻችን እንዲረዱን የምንጠብቀው? ለምን እኛ እንረዳቸውም የሚለው ጥያቄ ሁሌ ይመጣብኛል። አሁን ለምሳሌ ቤተሰቦቻችንን ባሉበት ትታችኋቸውን የምትሄዱት አይደለ? ብዙ ጊዜ እናንተ ደግሞ ስትወጡ ይዛችሁ የምትመጧቸው ነገሮች አሉ። ቅድም ያስቀመጣቸው ክህሎት ለምሳሌ አንድ ሩዝ እዚህ ቀቅለን በሽንኩርት ብቻ እንበላ ከነበረ እዛ ሄደን ያንን ሩዝ በተለያየ ነገር ውስጥ ቀምመን የበለጠ ጣፋጭ አድርገን ይዘን እንመጣለን። ያንን ወደ ገበያ ለመቀየር ለምንድን የማንችለው? የግድ ትልቅ ብር ያስፈልገናል? እንግዲህ ከልምዳችሁ እናንተ ልትነጋገሩ ትችላላችሁ። የግድ ቢዝነስ ስለመጀመር አላሙዲንን ሆነን መነሳት አለብን? እሱን ውስጣችሁን መጠየቅ የሚያስፈልግ ይመስለኛል። ብዙ ጊዜ አሁን ምሳሌ የተማርኩት ነገር ምንድነው? እሱ ማማረር ሳይሆን ምን ላግኝ ወደሚለው መሮጥን የመረጡት፣ እግሮቻቸውን ማፍታታትን የመረጡት። አብዛኞቻችን ግን ምንድን የምናደርገው? እዛው ጋር እርገጥ የሚባል ነገር አለ አይደለ? ግራ ቀኝ፣ ግን ከዛ ቦታ አንንቀሳቀስም። ስለዚህ አንድ እርምጃ ግራ ስንል አንድ እርምጃ ወደ ቀኝ፣ አንድ እርምጃ ወደ ግራ እያልን ወደፊት መራመድ ካልቻልን፣ ያለንን ነገር ማድነቅና መቀበል ካልቻልን፣ ቅድም ህይወት እንዳለችው እንግዲህ ምን ይመጣል? ወደኋላ መመለስ ይመጣል። ስለዚህ እኔ ምሳሌን ላመሰግን የምፈልገው ነገር ምንድነው? እሱ ለነዚህ ለኛ ልጆች ለቤተሰቦቻችን ተነሳሽነት ማለት ምን ማለት መሆኑን ማሳየት መቻላችሁ ቀላል አይደለም። ቅድም እህቴ እንዳለችው 10 ሰው ሲሰማ ለ20 ሰው በኋላ ቡና እየጠጡ የሚያወራቸው ነገሮች ይኖራሉ ብዬ አስባለሁ። አሁን ካዩት ስፖርት ስንሰራ እንዲህ ተባብለን ከዛ በኋላ ልጅቷ ስታወራ እንዲህ ብላለች እየተባለ እየተስፋፋ ይሄዳልና ሁልጊዜ ለራሳችን ብቻም አይደለም ሌሎችንም እያሰብን ጎረቤትም እህትም ወንድምም ሁሉንም እያሰብን መሄድ አለብን። ቅድም ሲናገሩ የነበረ አሳዛኝ ነገሮች አሉ። ለምሳሌ አንድ እህታችን ምን አለች? ከደላላ የበለጠ በረሃው የበላው ይበዛል ብላለች፣ ባህሩ የበላው ይበዛል ብላለች። እና በጣም አሳዛኝ ነገሮች አሉ። ግን እንደዚህ ያለንን ተሞክሮ ደግሞ ብንከፋፈል ደግሞ የበለጠ ብዙ ሰው እንረዳለን ብዬ አስባለሁ። ይቅርታ ብዙ ሰዓት ወሰድኩኝ። አመሰግናለሁ።